በቲፒኤልኤፍ ስትመራ የነበረች ኢትዮጵያና የማዱሮዋ ቬኔዙዌላ ተመሳሳይ ነው። በተለይ ደግሞ አሁን ትግራይ ተመሳሳይ ነው። ቲፒኤልኤፍ ማፊያ ቡድን ነው። እሱን ወደ አውራ ፓርቲነት አፕግሬድ አድርጎ ኢህአዴግን የፈጠረው ማለት ነው። ሁጎ ቻቬዝ የተለያዩ ሶሻሊስት እንቅስቃሴዎችን የሚመሩ ኢንቲቲዎች ነው አንድ ላይ ሰብስቦ ፓርቲዶ ሶሻሊስታ ኡንዶ ቬኔዙዌላ ብሎ የዩናይትድ ሶሻሊስት ፓርቲ ብሎ ያቋቋመው ኢህአዴግ እንደማለት ነው። ይሄ ፓርቲዶ ሶሻሊስታ ኡንዶ ቬኔዙዌላ ማለት በአጭር ቋንቋ ህዝብ ወያኔ ሓርነት ትግራይ ማለት ነው። ከዛ ያው ሰውየው ይሞትና ልክ ኢትዮጵያ መለስን ታላቁ መሪ ብላ ዘላለማዊ መሪነትን እንደሰጠችው እነሱም ኢተርናል ሊደር ለዘላለም የቬኔዙዌላ መሪ ሆኖ በቅድስና የሚገኘው ሁጎ ቻቬዝ ነው። እሱ ኢተርናል ሊደር ነው። ሌሎች ነው የሚቀያየሩት። አሁን አሜሪካ የሚገጥማት ችግር ልክ እንደ ቲፒኤልኤፍ ሁጎ ቻቬዝ ከሞተ በኋላ የሶሻሊስት ፓርቲያችን የጋራ እንጂ አንድ ሰው የበላይነት የሚመራበት አይደለም፣ ሶሻሊስት ነን ምናምን ማለት ጀመሩ። ልክ ኃይለማርያም ወደ ስልጣን ሲመጣ እንደተጀመረው ማለት ነው። መለስን ሰው መተካት አይችልም። ስለዚህ ከሱ በታች አንድ ጠቅላይ ሚኒስትር አድርገን ዘር ማንዘራቸው የማይታወቅ ምክትል ጠቅላይ ሚኒስትሮችን እንሰብስብ ተብሎ ያልገባ ደብረጽዮን ሳይቀር ምክትል ጠቅላይ ሚኒስትር ነበር። እግዚአብሔር ያሳያችሁ። ደብረጽዮን የአንድ ሀገር ምክትል ጠቅላይ ሚኒስትር ሆነው ማለት ነው። እነዚህም ደግሞ ቻቬዝ ስለማይተካ ኮሚዩናል ሊደርሺፕ ነው የተባለው። ቬኔዙዌላ ውስጥ ኮሚዩናል ሊደርሺፕ ሲሆን አሁን ኢትዮጵያ በቲፒኤልኤፍ ዘመን የገጠማት ተአምር ገጠማት። ምን ገጠመ? ሁሉም የራሱ ጋንግ ግሩፕ አለው። ሁሉም የራሱ አደንዛዥ አዘዋሪ አለው። ሁሉም የራሱ የነዳጅ ጉድጓድ አለው፣ ደላላ አለው። ኤቭሪቲንግ ሁሉም የታላቁን መሪ የሁጎ ቻቬዝን ራዕይ የሚያስቀጥልበትን አካሄድ መረጠ ማለት ነው። ግን ይህን ሰውዬ ብቻ ስታነሳ ሌሎች ጋንጎች ምን ታደርጋለህ ነው። ለምሳሌ ዴልሲ ሮድሪጌዝ ምክትል ፕሬዚደንቷ የራሷ የነዳጅ ጉድጓድ ያላት የራሷ አደንዛዥ ዕፅ ራን የሚያደርግ ያላት ነገር ናት። እሷም የካርቴል ዴ ሎስ ሶሎስ አባል ናት። ካርቴል ዴ ሎስ ሶሎስ ያው ይሄንን ላቲን አሜሪካን አደንዛዥ ዕፅ በፈርጅ አስይዞ አሜሪካ ላይ የሚነግድ ነው። በጣም ከባድ የጋንግ ቡድን ነው ካርቴል ዴ ሎስ ሶሎስ። ኃይለማርያም ጊዜ ከሱ በታች የሚመሩ ጌታቸው አሰፋ የራሱ ኃይል አለው፣ የራሱ ካምፓኒ፣ የራሱ ጦር አለው። ደብረጽዮን የራሱ አለው። ሳሞራ ዩኑስ ራሱን የቻለ ራሱ መንግስት አለው፣ የራሱ ኃይል አለው። ኤቭሪባዲ ሁሉም አገሪቱን የመጋጥና በየመርከብ ሳይቀር ሲሸጥ የነበረበት ዘመን ማለት ነው። ያ ዘመን ነው አሁን ቬኔዙዌላ ያሳለፈቻለች። ትራምፕ ያደርግ ያለው ምንድነው? አንዱን ካርቴል መሪ ሴቷን ነው የያዘው፣ ምክትሏን። ለምሳሌ መከላከያ ሚኒስትሩ ቭላዲሚር ፔድሪኖ ሎፔዝ እሱ እንደማን ተወዛላችሁ መሰለኝ? ወዲም ቤቴ። እሱ ወዲም ቤቴ ነው። የራሱ ጦር አለው፣ የራሱ ኃይል አለው፣ የራሱ ደጋፊ አለው። የፓርቲዶ ሶሻሊስታ ኡንዶ ቬኔዙዌላ ውስጥ የራሱ ጭፍራዎች አሉት። እሱን ለብቻ ነው ዲል የምታደርገው። ወዲም ቤቴ የራሱ ወርቅ መቆፈሪያ ጉድጓድ እንዳለው ማለት ነው። አይታችኋል። መቀሌ ላይ የተለያየ ጦር፣ ግማሹ በእምቤቴ ነው፣ ግማሹ የወድ ወረዳ ያለ፣ ግማሹ ደግሞ የጀነራል ምግብ ያለ ምናምን ነገር ማለት ነው። ይህን ሁሉ ነው ትራምፕ ኮንቪንስ ማድረግ የሚጠበቅበት። አለበለዚያ ማንም አሸባሪ መጫወታ ልትሆን ነው። በዛ በኩል ደግሞ ዲዮስዳዶ ካቤሎ የሚባል አለ። ኢንቴሪየር ሚኒስትሩ የሀገር ውስጥ ጉዳይ ሚኒስትር ነው። ፖሊሱን፣ ሚሊሻውን፣ የጸጥታ ኃይሉን ምናምን ሁሉ የሚመራ የራሱ ከፍተኛ የካርቴል ዴ ሎስ ሶሎስ አባል የሆነ የራሱ ነዳጅ ጉድጓድ ያለው ሰው ነው። ይህንን ማን ትላላችሁ መሰላችሁ? ከፈለጋችሁ ጀነራል ምግብ ማለት ትችላላችሁ። እዚህ ነው አሁን ትራንዚሽኑ በጣም አስቸጋሪ ሊሆን የሚችለው ነገር። ቲፒኤልኤፍ ይሄ ሁሉ ማፊያ ይሄ ሁሉ ጋንግ ይዛ ወደ መቀሌ የሄደችበት መንገድ እግዚአብሔርን ልናመሰግን የሚገባው ለዛ ነው። ትራንዚሽኑ ሞር ኦር ለስ ስሙዝ ነው የነበረው። በኢትዮጵያ ጊዜ አገርን በአንድ ቀን ሊያጠፋ ይችላል። ቬኔዙዌላ እንደዛ ይሆናል ልናይ እንችላለን። ትራምፕ ግን ከጋንግ ሊደሮች ውስጥ ሴቷን ነው የመረጠው። ዴልሲ ሮድሪጌዝ እሷን ነው መቀባት የፈለገው። እሷን ስትቀባ በመካከላቸው ጦርነት ይፈጠራል፣ ሽኩቻ ይፈጠራል። አሁን ወደ ወረደ ላይ እየመጣ እንዳለው ትራምፕ የባስ ሾፌር በነገራችን ላይ የኢትዮጵያ አንበሳ ባስ ሾፌር በሉት። ማዱሮን ታላቁ መሪ ቻቬዝ ነው ወደ ስልጣን አምጥቶ ውጭ ጉዳይ ሚኒስትር ከዛ በኋላ ፕሬዚደንት እንዲሆን ያደረገውና ልክ መለስ እንዳደረገው ማለት ነው። በቃ ይሄ በሙሉ እነ ስዩም መስፍን ከጥጃ ጠባቂነት ወደ ውጭ ጉዳይ ሚኒስትር የሆኑበት፣ እነ ወደ ወረደ ከፍየል ጠባቂነት ወደ ጀነራልነት ያደጉበት፣ መለስም ቢሆን ጎበዝ ተማሪ የነበረ
ዩኒቨርሲቲ መግባቱን ነው የምታወቀው። ከዩኒቨርሲቲው አቋርጦ ነው ወደ ጫካ ገባው። ከዛ በኋላ ትምህርቱ ምን እንደሆነ አይታወቅም። ነገር ግን ፒኤችዲ ተማሪ እንደሆነ ሰምተናል። ፓርቲዶ ሶሻሊስታ ኡንዶ ቬኔዙዌላ ማለት በአጭር ቋንቋ ህዝብ ወያኔ ሓርነት ትግራይ ማለት ነው።